ሰላም እንዴት ናችሁ? የጀሙ ዩቲዩብ ቻናል ቤተሰቦች እንኳን ወደ እኔ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ይዤላችሁ የመጣሁትኝ አረብ ሀገርና ኑሯችን የሚለውን እስቲ ዛሬ ትንሽ እናውራ ከእናንተ ከቤተሰቦች ጋርና እና ለዚህ የዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ የሆኑ ሁልጊዜ ምን የምለቅላችሁ ቪዲዮ ለእናንተ እንዲደርስ የደውል ምልክቷን ተጫኗት። ስለምታበረታቱኝ ስለ ላይክ ስለምታረጉ ኮሜንት ስለምታረጉልኝ በጣም አመሰግናለሁ። እና ዛሬ የምናወራው ለድምጽ የቀጣት ሳይነስ አለብኝ አፍንጫ ሳይነስ ስለዛ ነው። እና አረብ ሀገርና ኑሯችን ምን ይመስላል? አብዛኞቻችን እዚህ አረብ ሀገር ላይ የሚኖሩ እህቶቻችን በጣም ለራሳቸው ከማሰብ ይልቅ ለቤተሰብ ማሰብ፣ በዙሪያ ላለ ሰው መጨነቅ ነውና ለምንድነው ለራሳችን ማሰብ ያቆም ነው? የምንበላው ምግብ ነው ወይስ የምንጠጣው ምግብ ነው? እንደዚህ በቃ በጣም እንስፍስፍ ያለ ልብ እንዲኖረን ያደረገን ምንድነው ብላችሁ እናንተ ታስባላችሁ? እናንተ ለራሳችሁ ጊዜ ይሰጣላችሁ? ራሳችሁን መጠየቅ ነው። ለራሳችሁ ጊዜ ይሰጣላችሁ? ራሳችሁን ትንከባከባላችሁ? ራሳችሁን ትወዱታላችሁ? ራሱን ያልወደደ ሰው ሌላ ሰው ሊወድ ስለማይችል እኛ ራሳችንን ስንወድ ነው ሰውን የምንወደው። ገባችሁ? ከራስ በላይ ሰውን መውደድ ጥሩ አይደለም። መጀመሪያ ራስሽን ነው ከሁሉም ከማንም አስቀድመሽ ራስሽን ነው መውደድ ያለብሽ። ከዛ ቀጥሎ ነው ቤተሰብ፣ እህት፣ ዘመድ ምናምን የተለያየን ሰው ልትወጂና ልታስቢለት የሚገባው። አረብ ቤት እየኖሩ አሰሬ ምን ትለኛለች በማለት ጾማቸውን የሚውሉ ሴቶች በጣም ነፈናቸው። ምግብ የሌለበት ቤት ገብተው ምግብ ሳይበሉ የሚውሉ በጣም ብዙ ናቸው። ለዛም እኮ ነው አብዛኞቹ የአረብ ሀገር ሰዎች ታመው ወይም ደግሞ ሀገር ገብተው ትንሽ እንኳን ሳይቆዩ አለምንም ምክንያት ሞቱ ይባላል። እዛ ሀገር የሚያሳልፉት የምግብ አለማግኘት፣ በቂ ውሃ አለመጠጣት ያ ሁሉ ተደራርቦባቸው እድሜያቸውን ያሳጠራል። እኔ ዶክተር ሆኜ አይደለም፣ እኔ አብዛኛው ሶሻል ሚዲያ ላይ የሚለቀቁን ታሪኮችና በዙሪያ ያለ ሰው ታሪክ ስለምሰማ ነው እንጂ እኔ ዶክተር አይደለሁም። ሀሳብ ለመስጠት ያህል ነው ብዬ ነውና ለምንድን ይሄን ያህል ለራሳችን ማሰብ ያቆም ነው? ለምንድን ነው ራሳችንን መንከባከብ ያቆም ነው? ግዴታ እኮ በጣም ውድ ነገር መመገብ አይጠበቅብሽም። በቃ ራብ እንኳን ሲሰማሽ ተነስተሽ ለራስሽ ሰርተሽ መብላት ልመጂ። አብዛኞቻቸው እንዲሁ እንኳን እንዲስናው በየቲክቶክ ላይ በቪዲዮ ስናይ ራሱ ከስልክና ከምግብ እንዲህ ስልክ ይበልጣል ይላሉ። ስልኩም የሚኖረው ሁሉም የሚኖረው አንቺስ በህይወት ስትኖሪና ጤናማ ስትሆኚ ነው። ትንሽ ህመም እንኳን ሲሰማን እንኳን ስልክ ይቀርና ሰው ያስጠላል። ስለዚህ ዋናው የሚቀድመው ምንድነው? ጤና ነው። ጤናችሁ ላይ ምን ያህል ትጠነቀቃላችሁ? አብዝታችሁ ለሰው አታስቡ። ቤተሰብም የሚኖረው እናንተ ስትኖሩ ነው። በነገራችን ላይ ማወቅ ያለባችሁ ነገር በቃ ለራሳችሁ ፍቅር ስጡት። እኔ አፍ አውጥቶ ቢናገር ራሳችን አፍ አውጥቶ ቢናገር ምን ያህል እንደተበደለ ይነግረን ነበረ። ሰው ሳይነግረን በፊት ራሳችን ነፍሳችን የሚናገር ቢሆን ምን ያህል እንደበደል ነው ምን ያህል እንደጎዳ ነው ይናገር ነበር። ስለዚህ በሰዓቱ መመገብን ልመዱ። አሁን ላይ ቲክቶክ የሌለው የለማ። አብዛኛው ይሄን አታርጉ የሚሉትን ቢያንስ ለመተግበር እንሞክር፣ ትክክለኛ ዶክተሮች ከሆኑ ማለት ነው። ለምሳሌ አብዛኞቻችሁ ቡና ነው ጠዋት እንቅልፋችሁ ተነስታችሁ ጥቁር ቡና ፍልታችሁ ተጠጣላችሁ። ግን የሀገራችን ኦሪጂናል ቡና ቢሆን አያቶቻችን ሲጠጡት የኖሩት ነው። አያቶቻችን ድሮ ጠዋት ተነስተው ቁርስ ከመብላት የሚጠጡት ቡና አይደለ? እነሱ ምንም አልሆኑ። አሁን ግን ጊዜው ኑስካፌ ነው፣ የተዘጋጀ ኑስካፌ። እሱ ደግሞ ይሄ ማነቃቂያ ነው። ይሄ ማመርቀን ያመረቅናል። ስለዚህ እንደዚህ አይነት ነገር አትጠቀሙ። በቃ የሆነ ምግብ ለመብላት ሞክሩ። ይሄ ቡናውን ትታችሁ የሆነ ምግብ ለመመገብ ሞክሩ። ቡና ሰው በደንብ በልቶ ጠጥቶ ነው ቡና የሚጠጣው።
ለምን አብዛ ይሄንን ወሬ የማወራው ብዙ ሰዎች ስላሉ ነው። ጠዋት ተነስቼ ቡና ካልጠጣሁ ምንም አይታየኝም ይላሉ። አስቡት፣ በባዶ ሆድ ቡና ማለት ነው። እኔ እሻላለሁ ቁርስ ማልበለው። እኔ ቁርስ መብላት አልወድም። ይሄ ማለት ግን አልበላም ማለት አይደለም፣ እበላለሁ። የሆነ ሰዓት ቆይቼ ቁርሱን ትቼ የሆነ ሰዓት ላይ እበላለሁ። እና ለራሳችሁ ፍቅር ስጡት። የእውነት በቃ አትጨነቁ። እግዚአብሔር አምላክ የሰጠንን ነገር አይነሳን፣ በጊዜው ይሆናል። ሁሉም ነገር በቃ በጊዜው ነው የሚሆነው። እኛ ያሰብነው ነገር የሚሆን ነገር የለም። እኔ እንገራችሁ፣ እኔ ስደት ስመጣ አላማ ኖሮኝ አይደለም ይሄን ላደርግ፣ ይሄን ቤት ሰርቼ መኪና ገዝቼ ወይም እንደዛ አድርጌ ብዬ አይደለም የመጣሁት። በቃ ሰው ሲሄድ አየሁ መጣሁኝ። ያ ትክክል ነው እያልኩ አይደለም፣ ብዙ ዋጋ ከፍዬበታለሁ። አልሞ አቅዶ የሚንቀሳቀስ ሰው ብዙ ችግር ውስጥ አይገባም። እና ደግሞ ብልጥ የሆነ ሰው፣ ብልጥ ሰው ከሰው ችግር ይማራል። ከሰው ችግር ነው የሚማረው፣ ከራሱ ላይ አይደለም። እኔ አሁን ራሴ ላይ ደርሶ ዋጋ ከፍዬ ነው አሁን ያለሁበት ደረጃ ላይ የደረስኩት። እንደኔ እንድኮኑ አልፈልግም። አብሶ ታዳጊ ሴት ልጆች መጀመሪያ በደንብ ማስማት፣ በቃ ሰው ላይ የደረሰውን የሆነ ነገር ከማረጋችሁ በፊት ሰው ላይ የደረሰውን ነገር አይታችሁ ሰምታችሁ ይሄ ነገር እንዴት አድርጌ እኔ ላይ እንዳይደርስ መጠንቀቅ አለብኝ የሚለውንም ማወቅ አለባችሁ። ራሳችሁ ላይ ሲደርስ መጠበቅ የለባችሁም። እና ደግሞ ትዳርም ፍቅርም በጊዜው ይደርሳል። ገና በልጅነታችሁ በእግራችሁ መቆም ባለባችሁ ሰዓት፣ መስራት መለወጥ ባለባችሁ ሰዓት ላይ የፍቅር ግንኙነት የሚባል ነገር ተው። በቃ እንደው ስደት ላይ የፍቅር ግንኙነት ብላችሁ አትጀምሩ። መጀመሪያ ህይወታችሁን ቀይሩ። በቃ ሰው የሚያከብራችሁ የራሳችሁ ነገር ሲኖራችሁ ነው። ቤተሰብም የሚፈልግም ቤተሰብ ራሱ ስደት ላይ ብዙ አመት ቆይተሽ ቤተሰብ ሽሽ ብሎ ቢቀበል ራሱ ጎረቤት ያስቀምጥሽ። እሷ ይሄን ያህል አመት ኖራለሁ እንደ መጣችሁ እሷ እንደዛ አይደለም ያልሆንሽውን ስም ነው የሚሰጡሽ። ስለዚህ እዚህ ሀገር ላይ እኔ ትዳራት ያዙ እያልኩ አይደለም፣ ግን ጊዜ ያለው ስሩና ሆነ ሌቭል ላይ ስትደርሱ ያን ጊዜ ማግባትም ማፍቀርም ትችላላችሁ። ይሄ በልጅነታቸው የሚቸኩሉ ሰዎች በጣም በፈተና ነው የሚያልፉት። በጣም ብዙ ፈተና ውስጥ ነው የሚገቡት። ስለዚህ ራሳችሁን ከፈተና ጠብቁ። ራሳችሁን ከችግር ከመከራ ጠብቁ። በቃ እህቶቻችሁ ላይ ጓደኞቻችሁ ላይ የደረሰው ነገር ይበቃል። ከሰውም ሆነ ከጓደኛ ከሁሉም ነገር በቃ ጠንካራ ሁኑ። ልንገራችሁ፣ በጣም ልፍስፍስ ስትሆኑ ወይም ደግሞ ፈሪ ስትሆኑ ራሱ በአረብ ቤት ስትኖሩ በጣም ፈሪ ከሆናችሁ አረቦቹ እንደ እንትን ነው የሚያረጋችሁ። ኳስ አሁን ወዲያም ተከባለላለች፣ ወደዚህ ስታረጋት ተከባለላለች። ልክ ኳስ ነው የሚያረጋችሁ። አንዳንድ ጊዜ እምቢ ማለት አለባችሁ። አላቅማችሁ የሆነ ነገር ይሄን ነገር አድርጊ ስትባይ አይ አላረግም ይሄን አልችለውም በይ። በቃ ግዴታ በሁሉ ነገር እሺ ማለት አይጠበቅብሽም። አንቺ ጤናሽ ላይ ችግር የሚያመጣብሽን ነገር እሺ ብለሽ አትቀበይ። ያላጠፋሽውን ነገር አንቺ ይሄንን አድርገሻል ስትባይ አላደረኩም በይ። በቃ እምቢ ማለት ልመጂ። እኔ ጠቀመኝ ነው የምነግርሽ። እምቢ ስትይ እነሱ ያከብሩሻል። ዝም ብለው ያገኙትን ይሄን አሪሪ፣ ይሄን ውጪ፣ በዚህ ሰዓት ተነሺ፣ በዚህ ሰዓት እንደዚህ በይ። ሰዓትሽን ተነግርሻለች የምትነሽበት ሰዓት አክብረሽ፣ ማታ ግን ስራሽን ስጨርሽ ተኚ። እኔ ሴትዮ ምን እንዳይሳቃላችሁ፣ እኔ በፊቷ ሰራተኛዬ እስከ 7 ሰዓት እስከ 6 ሰዓት ትቀመጥ ነበር አለች። ለምን አልኳት፣ አዳራቸውን የሚፈልጉት ነገር ቢኖር ልጆች የሚፈልጉትን ነገር ትሰራለች አለኝ። እኔ ደግሞ አልፈልግም አልኳት። ክላሴ ገብቼ ምንም ነገር ባረግ ስራዬን ከጨረስኩ በኋላ መብቴ ነው። ስለዚህ ሰዓቴን አክብሬ እሰራለሁ። መኝታ ሰዓቴንም ክላሴ ገብቼ ከፈለገኝ ላይፍ ገብቼ ራሴን ዘና በማረግበት ዘና አድርጌ ተኛለሁ።
በቃ እምቢ በሉ። ብር አበድሪኝ አለሽ ኪስሽ ግን መስጠት አልፈልግም በይ። በቃ የለኝም። ማን ነው ከኪስሽ ጎትቶ የሚያወጣብሽ? ለምንድን ነው አዛኝ ሆንሽው? አብዝተሽ አዛኝ አትሁኝ። መጀመሪያ አብዝተሽ ዘኝ ለራስሽ የሆነ ቻንስ ስታገኚ ሁሉንም ቻንስ ተጠቀሚ። ላንቺ በቃ መጥፎ ነገር ውስጥ የማይከትሽ ከሆነ ቻንሱን መጠቀም በቃ። ስለዚህ እኔ እዚህ ሀገር ስደት ላይ ያሉትን እምለው ይሄን ነው። ራሳችሁን ውደዱ፣ ለራሳችሁ ጊዜ ስጡ፣ ራሳችሁን ተንከባከቡ። ከራስ በላይ ንፋስ ይላል ያገሬ ሰው። አያቶቻችን ብርጭቆ መስለው ፀሐይ ላይ ሲወጡ ራሱ ይሄ ቆዳቸው ያሳሳል ለመንካት። እንደዛ የሆኑት ግን የተደላደለ ህይወት ስለኖሩ ነው። እኛ ያንን እድል አላገኘንም። በነገራችን ላይ ያንን እድል እኛ አላገኘንም። የኛ እድል ስደት ነው። ግን ስደት ላይ ሆናችሁ ግን ራሳችሁን ለመጠበቅ ሞክሩ። በቃ የሆነ ህመም ከተሰማችሁ ያገኛችሁትን ፓናዶል እየወሰዳችሁ ወይም ደግሞ አረቦ ፓናዶል በተቆረጠሽ ባመመሽ ቁጥር ፓናዶል ወስደሽ አልወስድም በይ። ፓናዶል መፍትሄ ካልሆነሽ ትሰሪያለሽ፣ ታገኛለሽ። ከራስሽ በላይ የሚሆን ነገር የለም። ሄደሽ ታከሚ በቃ። ለራስሽ መክፈል ያለብሽን ዋጋ ሁሉ መክፈል ካለብሽ ለምትወጁ ፍቅረኛሽ ወይም ደግሞ ለሆነ ሰው አይደለም፣ ለራስሽ ነው መስዋዕትነት መክፈል ያለብሽ። ዋጋ ክፈይ፣ መስዋዕትነት ክፈይ። ምክንያቱም አንቺ ይገባሻል። በነገራችን ላይ ይገባሻል። ስለዚህ ለራሳችን ጊዜ እንስጥ፣ ለራሳችን ፍቅር እንስጥ፣ ለራሳችንን ባለን ነገር እንንከባከብ እላለሁ። እንግዲህ ሀሳብ አስተያየታችሁን በኮሜንት አሳውቁኝ። አሁንም ሰብስክራይብ እያደረጋችሁ ቤተሰብ እንሁን። ስለምትከታተሉኝ ስለምታበረታቱኝ አመሰግናለሁ። የዛሬው ቪዲዮ በዚህ ጨርሻለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። እወዳችኋለሁ። አመሰግናለሁ። ስለምታበረታቱኝ አመሰግናለሁ። ወደፊት ደግሞ ዩቲዩብ ቻናሌ ትልቅ ደረጃ ደርሶ እንደማይ አልጠራጠርም። ምክንያቱም እኔ ልቤ ትልቅ ደረጃ በ100,000 በሚሊዮን ሰብስክራይብ እንዲኖረኝ እፈልጋለሁ። ፋሚሊ እንዲኖረኝ እፈልጋለሁ። ሀገሬ ላይ ገብቼ ደግሞ አሪፍ ቪዲዮዎችን እየሰራው ፖስት ማድረግና መለወጥ እፈልጋለሁ። የለውጥ መጀመሪያው ደግሞ አንድ ነው። አንድ ብለን ጀምረን እንግዲህ ወደ 190 ምናምን ደርሻለሁ። አሁን 200 ልገባ ነው። በዚህ ቪዲዮ 200 እንደምታስገቡኝ አልጠራጠርም እና ቤተሰቦች አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። ባይ